ማመልከው አንድ አምላክን አላመልክም ወይ ጴንጤ ሆኜ ብዬ ጴንጤ ሆንኩኝ። እሺ በዚህ ዛነቴ ጴንጤ ሆኜ አንድ ስማ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል? እኔ የተላኩት ለጠፉ በጎች ለእስራኤል ቤት ነው። ስማ ዩኑስ ማሻአላህ ዩኑስ ስንት ዓመትህ ነው? የቱን ነው መቀበል ያለብኝ? አንድ አምላክ ነው ያለው ብለውኛል እኮ። አንድ አምላክ ነው ያለው ብለው ካስተማሩኝ አንድ አምላክ ነው ያለው ብዬ አምናለሁ። ግን ደግሞ ኢየሱስም አምላክ ነው ብለን ከተቀበልን ስሙን መድኃኔዓለም ብለን ይዘነው ስሙን መድኃኔዓለም ብለው በብዛት መድኃኔዓለም ተብሎ ነው በኦርቶዶክስ ምን የሚጠራው። እሱም ጌታ ከተባለ ማለት ነው ወልድ መድኃኔዓለም ነው ከተባለ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም። በትክክል ሁለት አምላክ ነው ማመልከው ማለት ነው። ለዚህ ደግሞ ሁለት አምላክ ነው ማመልከው። ለምንድን ነው ታዲያ ሁለት ማመልከው? አንድ አምላክን አላመልክም ወይ ጴንጤ ሆኜ ብዬ ጴንጤ ሆንኩኝ። እሺ በዚህ ዛነቴ ጴንጤ ሆኜ ኢየሱስ ጌታ ነው ይላሉ። እሺ ኢየሱስ አምላክ ነው ሰማይና ምድርንም የዘረጋው እርሱ ነው ኢየሱስ ነው ይላሉ። እሺ ከዛን ደግሞ ዮሐንስ ወንጌል ደግሞ ዮሐንስ መጥምቁ ዮሐንስ ኢየሱስን ሲያጠምቀው ማለት ነው ከሰማይ አብ እግዚአብሔር እንደዚህ ብሎ ተናግሯል። እርሱ የምወደው ልጅ እርሱን ስሙት ብሏል። እሺ ከዛን ኢየሱስም መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ተናግሯል። ዮሐንስ ወንጌል ላይ ገብታችሁ ማንበብ ትችላላችሁ ከፈለጋችሁ። ቦታውንም ነግራችኋለሁ ከፈለጋችሁ። አጥንተዋል ማለት ነው። ታውቀዋለህ በቃለ ሸምድደዋል። ሰው የሆነን ሰው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይናገራል። እሺ ሰው መሆኑን ይናገራል ኢየሱስ። እኔ ነብይ ነኝ ብሏል ዮሐንስ ወንጌል ላይ። ነብይ የሆነና ሰው የሆነን አምላክ እንዴት ነው ማምለክ የሚቻለው? አንደኛ ነገር በብዛት ደግሞ ከባይብል ውስጥ የሁሉንም እምነት ስናየው ደግሞ አምላካቸው ወይ ሁለት ያደርጉታል ወይ ሶስት ያደርጉታል ወይ ደግሞ አራት ወይ በቃ አላ እንዲህ ድብልቅልቁን ያወጡታል። እሺ መሆን የለበትም። ከባይብል ከትክክለኛው ባይብል ደግሞ ብንረዳ አንደኛ አምላክ ያልሆነውን አምላክ ነው ማለት አንችልም። ለምን? አንድ አምላክ ነው ያለው በሰማይም ያለ ከአርሽ ሁሉ በላያት ያለና የነበረ የሚኖርም ለዘላለም። በዲን ኢስላም ብንመጣ ደግሞ ቁርአን ይናገራል ቁል አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ እኮ ቢጤም የለውም ሸሪክም የለውም ከምንም ፈላጊ አይደለም፣ አይወልድም አይወለድም። ለእርሱ አንዳች ነገር ቢጤም የለውም ምንም የለውም። እኛ ወደ አላህ ልንጠጋ እንችላለን። አላህ ግን ወደኛ ሊጠጋ ፈጽሞ አይገባውም፣ አይፈልግምም። ለምን? ኤልሻዳይ ጌታ ነው፣ አዶናይ ጌታ ነው፣ ትልቅ ጌታ ነው አላህ ማለት ነው። እና አላህ ሱብሃነሁ ወተዓላ ካልወለደ ካልተወለደ ስንት ነው ታዲያ? አንድ ነው፣ ያለና የነበረን ነው። በሳይንቲስቶችም የተረጋገጠ ዲነን ኢስላም እውነት መሆኑን ሳይንቲስቶችም አረጋግጠውታል። ይህንን ደግሞ ማለት ነው ማስረጃም አለን። አሁን እንደውም በቅርብ ቲክቶክ ላይ ሚዲያዎች ላይ በብዛት ተለቆ ነበረ። ሳይንቲስቶች ተመራምረው ጨረቃ ሁለት ቦታ ተሰንጥቃ ነበር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ረድቷቸው ያሳያቸው ታምር ነው። ጨረቃ ሁለት ቦታ አድርገዋታል። ይሄ ደግሞ ማለት ነው ዲነን ኢስላም ቁርአናችን ይናገራል። ይሄንን ሌላ ቦታ መጽሐፍ ቅዱስ ይናገራል ወይስ ምን ይናገራል? አይ ታምራት የሰራ ሁሉ ጌታ ነው ብለው ሊቀበሉት ነው። ነብዩ መሐመድ ታምርን ስለሰራ ጌታ ነው ብለን አልተቀበልነውም፣ ሰው ነው። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ሀሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማለት ነው። ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው ብዬ አምኜ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላደረገ ነው ብለዋል። ኢየሱስ ቁርአናችን ደግሞ እንደሚናገረው ወማ ፈለቁሁ ወማ ቀተሉሁ ወላኪን ሹቢህ ለሁ፣ አልቀበሩትም፣ አልሰቀሉትም፣ አልገረፉትም፣ አስመሰለባቸው ይላል። ኢየሱስን መሳይ ነው የተሰቀለው። ኢየሱስን የመሰለ ኢየሱስ አርጓል።
አረጋል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም። የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም። ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው መላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛ ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ሰው ነው፣ ጌታ አይደለም። እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩ ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል። ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው። መጽሐፍ ቅዱስ እንኳን ይናገራል ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል። እርሱም ከኔ በላይ ነውና እርሱን ስሙት ብሏል። ማነው ታዲያ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሓነሁ ወተዓላ ለዓለም የላካቸው ነብይ እሳቸው ብቻ ናቸው። በዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ የምንንቀሳቀሰው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ። አንዴ ስማ፣ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል? እኔ የተላኩት ለጠፉ በጎች ለእስራኤል ቤት ነው ብሎ ተናግሯል። ለዚህ ደግሞ ኢየሱስ ለዓለም ሁሉ አልተላከም። ለዓለም መጥቷል። ለዓለም መጥቷል። እኔ ለዓለም ሁሉ ነው የተላኩት የሚል ቀጥተኛ ነው እንጂ ማለት ነው። ስማኝ መጽሐፍ ቅዱስም ማለት ነው። እኔ ቀጥተኛ መልስ ነው ፈልገው እንጂ ማለት ነው ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ የሚል ቦታ አልፈልግም። አንተ ራስህ አንብባልኝ። መጽሐፍን አትፈልግም? ስማኛ ከመጽሐፍ ቅዱስ ውስጥ እኔ ለዓለም ሁሉ ነው የተላኩት የሚል ማስረጃ ስጠኝ። አንድ ነገር እኔ አዲስ መብት ይችላለሁ። ትንሹ ሁሱ ብያለሁ። እሺ፣ ስለዚህ አንቺ አሁን ትንሹ ሁሱ ነሽ። በቃ ስለዚህ አንተ ኡስታዝ በደንብ ያስተምረዋል። ሁሱ እንግዲህ ነገ ያገባል፣ ልጆች ይወልዳል፣ ጥሮታ ይወጣል። ሁሱ የሚተካው ሰው አሁን አግኝተናል። ስለዚህ ገና ካሁኑ ትምህርት እንዲማር እንፈልጋለን። ኡስታዝ በደንብ እንዲማር እንፈልጋለን። ችግር የለውም። የገንዘብ ወጪውን ነገር እዚያው መሸፈን ሁሉ ይሸፍናል። እዚያውን ሰው ሁሉ ይሄ እንዲማር ከጎኑ መቆም አለብን እያሉ እንግዲህ ኮሜንቱን እያነበባችሁት ነው። የኔ ቃል አይደለም። ኮሜንቱ ጠቅላላ ምን እንድናርግለት እዚህ ልጅ እያሉ ነው። ለምን ነገ ለዲን እስላም ትልቅ ቦታ ይደርሳል ብለው ስላሰቡ ነው። ስለዚህ ኡስታዝ ይሄ ልጅ ዲን እስላም የሚማርበት ትምህርት የሚያስፈልገው ነገር እንደው አንዳንድ ነገር ምንድን ነው ለዚህ ልጅ ማድረግኛ የምንችለው? ኡስታዝ ግን እኛ ይሄን እናስላግለት ለእርሶ አማና ጥለን ነው ማለት ይሄ ልጅ በደንብ እንደ አባት ትምህርቱን በደንብ እንዲማር፣ ዲኑን በደንብ እንዲማር፣ ቁርአን በደንብ እንዲቀራ፣ ምንም ነገር እንዲጎለው አንፈልግም። ሰለምቴ ወንድማችን ነው። ኢንሻአላህ እስኪ ምን ቢደረግ ጥሩ ነው ትላላችሁ ኡስታዝ? ወደ እሱ እንመለስና ትንሽ ደግሞ ኡስታዝ እስኪ አንዳንድ ነገር በሉን። እንደኔ ኢንሻአላህ ጥሩ ቦታ የሚማሪበት ቦታ ማለት ነው ትምህርት እየተማረ ቁርአን እየቀራ አንድ ላይ ሁለቱም እንዲማር ነው ማለት ነው። አሁን ትምህርት ቤቶች አንዳንድ ትምህርት ቤቶች አሉ በአነስተኛ ዋጋ የሚያስተምሩት በጥሩ ሁኔታ ትምህርት የማይሰጡት ማለት ነው። በጥሩ ሁኔታ ቢማር እንትን ላይ ማለት ነው ጥሩ ትምህርት ቤት ላይ ቁርአን ደግሞ እኛ ጋር ይቀራል፣ በደንብ እናስቀረዋለን። እኛ ጥሩ ሚስቴም ልጆቼም ሁሉም አስቀሪዎች ብቻ ናቸው፣ እያስቀራሉ። በመስጂድም ይቀራል፣ ለኡስታዝ ሰጠ ማለት ነው። ቤት ውስጥም ይቀራል። አንድ ላይ ሁሉም ቢቀራ ጥሩ ነበር። አንዳንድ ሰው ወደ ሂፍዚ ማዕከል ምናምን ይላል። እኔም ቁርአን አፈጃለሁ። ቁርአን ሂፍዚ እንትን ዋጋ የለውም ብዙ ማለት ነው፣ ግን ጥሩ ነው። አልሐምዱሊላህ ጥሩ ነው። ለዚች ሀገር ጥሩ ነገር ያመጣል ምናምን ተብሎ የሚታሰብ ምንድን ነው? ከሀፊዝ ሳይሆን ከትምህርቱ ጋር በደንብ ከተማረ ጥሩ ይሆናል። ለራሱም ጥሩ ትምህርት ቤት ተዘብተን እንዲማር ማሻአላህ። ኦኬ፣ በጥሩ ሁኔታ ማለት ነው። ማሻአላህ፣ በጣም ደስ ይላል። ዩኑስ እስኪ አንተ ፍላጎትህ ምንድን ነው? ማለት አሁን አንተ የምትፈልገው አንድ አላማ አለ። አላማህ ምንድን ነው? እኔ ልጠይቅህ፣ ግብህ ምንድን ነው? አላማዬ ማለት ነው ተምሮ ትልቅ ቦታ ደርሶ እኛ ላይ 10,131 እምነት አለ።
እነዚህን ሁሉ አቅንቼ ከዶክተር ዛባይ በላይ መሆን እፈልገው ኢንሻአላህ። ዲናን ሰፈን ጌታዬማ ማን ነው እሱ በላይ ያርጋ ነው ስማ ዩኑስ 12 ማሻአላህ ጎበዝ ዩኑስ ቁርአን ትቀራለህ? አዎ እየቀራው ነው። ማሻአላህ ስንት ጁዝ አድርጋ? አይ ገና ነኝ፣ አዲስ ሰለምቴ ነኝ። ማሻአላህ አንተ ዳዋ የምታደርገው ልጅ ነህ አይደል? አደባባይ ላይ ኦ ወላሂ ስላገኘ በጣም ደስ ብሎኛል። ማሻአላህ ዩኑስ ጀግና ልጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ። በጣም ጎበዝ ልጅ ነሽ። ማሻአላህ በጣም ጎበዝ ልጅ፣ ጀግና ልጅ ነው። በርታ። ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያሲዝ ተመልክተናል። በጣም ጀግና ልጅ ነው። ጎበዝ ልጅ ነው። ማሻአላህ ዩኑስ ጎበዝ ልጅ ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። ማሻአላህ ዩኑስ ቁርአን ትቀራልናለህ? እየቀረው ነው። ማሻአላህ አሰማለህ። ጀዛከላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. ما شاء الله ዩኑስ الله أكبر ዩኑስ ሰለምቴ ላይ ነው ያልከው አይደል ቅድም? ማሻአላህ እናትና አባትህስ ሰልመዋል? አልሰለሙም። ያ ሰላም ስንት ዓመት ሆነ ከሰለምክ? አረ ዓመት አልሆነኝም። ያ ሰላም ወላሂ የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፓስተር ገና 3 ወር አይደለ? ወር አካባቢ እኮ ነው የሰለመው። ማሻአላህ እስካሁን በእጅህ ላይ ሰዎች እስልምና ተቀብለዋል? ስንት ሰዎች ሰልመዋል? በኔ አረ አንድ ጊዜ 17 የሚሆኑ ቤተሰቦች ወደ አሰላ ሀገሬ ደግሞ ብዙ ናቸው። ማሻአላህ ጠንክር፣ በርታ። ወንድሞች ከጎን ሆናችሁ እስላማዊ እውቀትን የሚያገኝበትን መንገድ አመቻቹለት። ከእስልምና ያለውንም እንዲሁም ከክርስትና ያለውንም ከሁሉንም እንትን ብለህ እየሰራ ያለው ልጅ በጣም ጎበዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከእነርሱ ጋር ስትከራከር አፋቸውን ስታስይዛቸው። ማሻአላህ ጠንክር፣ በርታ። አላህ ምንዳህን ይክፈልህ፣ እውቀትን አላህ ይጨምርልህ። በጣም ደስ ብሎኛል ስላገኘው ዩኑስ። እኔም ደስ ብሎኛል በጣም። በዚች ጋር ደግሞ አሁን ጥያቄ ነበረኝ። እሺ ወንድም ጠይቅ። ጥያቄ ደግሞ አንድ ነው። እርሱም ደግሞ ይሄ ነው። በብዛት አሁን ከፕሮቴስታንቶች፣ ከኦርቶዶክሶች፣ ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ። በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ። እሱም ሙስሊሞች ሰውን ይገድላሉ፣ ሰውን ግደሉ፣ ሰውን መግደል በሸሪያቸው ጀነት ያስገባል ይላሉ። ለዚህ መልስ ፈልጌ ነበረ። በጣም ጥሩ። እኛ ሰው በመግደል ጀነት ይገባል ብለን አናምንም። እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢአቱ ከአላህ ዘንድ ብሎ እንዳውም ያስተምራል። አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል። አላህ ስብሓነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ ይላል አላህ።
የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል።